በዓለም ላይ አንድም ሌባ የሌለባት ሀገር ብትኖር ታምናላችሁ? ሕፃናት ገና በ4 ዓመታቸው ብቻቸውን ባቡር ተሳፍረው ትምህርት ቤት የሚሄዱባት ሀገር፣ ቆሻሻ መኪኖች እንደ አዲስ መኪና የሚለሰልሱባት እና ሰዎች ለክብርና ለስርዓት ሕይወታቸውን የሚሰጡባት ድንቋ ሀገር ጃፓን። ሰላም ቤተሰቦች እንደምን አላችሁ? ዛሬ የምንጓዘው ስርዓት፣ ንጽህናና ቴክኖሎጂ ወደ ነገሰባት የፀሐይ መውጫ ምድር ጃፓን ነው። ጃፓኖች ለምን አያረጁ? በየመንገዱ ያሉት ማሽኖችስ ምን ይሸጣሉ? ዛሬ የጃፓን አስገራሚ ሚስጥራት በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን በመንካት ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ ሐሳባችሁን በኮሜንት ሴክሽን ላይ አጋሩን ማለት ነው። ወደ ቪዲዮ እንገባለን። ስርዓትና ንጽህና ዩኒክ ዲሲፕሊን። ጃፓን ውስጥ መጀመሪያ የሚገርማችሁ ነገር ንጽህና ነው። የሚገርመው ደግሞ በመንገዶቹ ላይ የቆሻሻ ማጠራቀሚያ ባልዲ ባይኖርም አንድ ስባሪ ወረቀት መሬት ላይ አታገኙ። ምክንያቱም ጃፓናውያን ቆሻሻቸውን ይዘው ወደ ቤታቸው የመሄድ ባህል አላቸው። እንዲያውም በትምህርት ቤቶች ውስጥ የጽዳት ሰራተኛ የለም። ተማሪዎቹ ራሳቸው ክፍላቸውንና መጸዳጃ ቤታቸውን ያጸዳሉ። ይህ ነው ገና በልጅነታቸው ለሀገር ፍቅርና ለስርዓት የሚቀርጻቸው። አስገራሚ ቴክኖሎጂ። ጃፓን የፈጠራ ምድር ናት። በየመንገዱ ቬንዲንግ ማሽንስ የሚባሉ ማሽኖች አሉ። ከነዚህ ማሽኖች ውስጥ ሙቅ ቡና፣ ትኩስ ራመን ወይም ደግሞ ፓስታ፣ አልፎ ተርፎም ዣንጥላ መግዛት ትችላላችሁ። ሌላው የሚገርመው ቡሌት ትሬን ወይም ፈጣን ባቡሮች ናቸው። እነዚህ ባቡሮች በሰዓት ከ300 ኪሎ ሜትር በላይ ይከንፋሉ። ነገር ግን አንድም ሰከንድ አይዘገዩም። ከዘገዩም የባቡሩ ድርጅት በይፋ ይቅርታ ይጠይቃል። እና ይሄ አያስገርምም? የጃፓን ባህልና ምግብ። ጃፓናውያን በዓለም ላይ ረጅም ዕድሜ በመኖር ቀዳሚ ናቸው። ሚስጥሩ ደግሞ አመጋገባቸው ነው። አብዛኛው ምግባቸው ከባህር ውጤቶችና ከአትክልት የተሰራ ነው። በተጨማሪም ኢኪያጊ የሚባል የህይወት ፍልስፍና አላቸው። ይህም ማለት ጠዋት ከእንቅልፍ ለመነሳት ምክንያት የሚሆነው የህይወት ግብ ማግኘት ማለት ነው። ሰላማዊና በትህትና የተሞላ ባህላቸው ለማንኛውም ጎብኚ ልዩ ስሜት ይሰጣል። እናንተስ እዚች ሀገር ሄዳችሁ ይሄንን ባህል መካፈል ትፈልጋላችሁ? ሐሳባችሁን ኮሜንት ሴክሽን ላይ በማስቀመጥ አጋሩ። እንግዲህ ጃፓን ማለት ጥንታዊ ባህልና የወደፊት ቴክኖሎጂ በአንድ ላይ ተስማምተው የሚኖሩባት ድንቅ ምድር ናት። እናንተስ ከጃፓኖች የትኛውን ባህል ወደ ኢትዮጵያ ብናመጣው ደስ ይላችኋል? ንጽህናቸውን ወይስ ለሰዓት ያላቸውን ክብር? ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁና አዲስ ነገር ካወቃችሁበት ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ስለ ሌላ አስገራሚ ሀገር እንገናኛለን። እስከዛው ሰላም ቆዩ።泪湿一双，听见